ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ቅዳሜ አንድ ፕሮግራም ነበረ ብዬ ሳስተዋውቅላችሁ ነበርና ተካሄደ። ተማሪዎች በጣም የሚያስደንቅ ውይይት አደረጉ፣ ክርክር አደረጉ። እንዴት በቃ ተኮራላችሁ መሰላችሁ። የሆነ በጣም የሚጣፍጥ ምግብ በቃ አንጀት የሚያርስ ነገር ስትበሉ እንደምትረኩት አይነት ሌላም አይነት ነገር ብቻ አንጀታችሁ ራስ የሚያደርግ በቃ ደስ የሚል ነበር። ልጆቹ በጣም ብስለት ያላቸው ናቸው። ከእድሜያቸው የበለጠ ያደጉ ናቸው። እውቀታቸው፣ መድረክ አያያዛቸው፣ ቃላት አጠቃቀማቸው ብቻ ምን ልበላችሁ በብዙ ነገር የሚያስደስቱ ነበር። አስተሳሰባችሁ ብስለቱ ራሱ ያስደንቃል። እና እንደዚህ አይነት ልጆች ያሳደጋችሁ በሙሉ በእውነት በጣም ልትመሰገኑ ይገባችኋል። እግዚአብሔር ይስጣችሁ። እንደዚህ አይነት ልጆች ያው የግድ ያስፈልገናል አይደለ? ኃላፊነታቸውን የተወጣችሁ በሙሉ እግዚአብሔር ይስጣችሁ እና ደግሞ ልጆቻችን የሁላችንም ልጆች ፍጻሜያቸውን ያሳምርልን። በተቃራኒው ደግሞ ልብ የሚሰብር ልብ በቃ በጣም ውጋት ሆኖ የሚይዝ ነገር ደግሞ አለ። አሁን በዚህ ጊዜ ልጇ የወር አበባ እንዳየች ያላወቀች እናት ልትኖር ትችላለች። የሴክስ የጀመሩ ልጆች እንዳሉ ላናውቅ እንችላለን። አቦርሽን ውስጥ የገቡ ልጆች እንዳሉ ላናውቅ እንችላለን። ጥሩ ነገሮችን ማየታችን፣ ጥሩ ነገር ማድነቃችን፣ ልጆቻችን ላይ ያሉ መልካም ነገሮችን ማየታችን እንዳለ ሆኖ ልጆቻችን እየተጎዱ ያሉበትን ነገር ደግሞ ማየት በጣም ያስፈልገናል። ድሮ ጫትና ሲጋራ አልነበረ፣ በጣም የሚያስፈራን ነገሮች። ከዛ ደግሞ ልጅ መውለድ በእኛ ጊዜ ማለት ነው። ልጅ መውለድ በጣም እሱ ነበረ፣ ጫትና ሲጋራ። አሁን ግን የድራጉ አይነት አበዛዙ ልጆቹ እየገቡበት ያለው ነገር ውርጃ ድሮ ልበል እንግዲህ በእኛ እድሜኛ ልጅ ሆነን ውርጃ የሚታወቀው በብዛት ትዳር ውስጥ ሆነ ወይ ደግሞ እድሜያቸው ትልልቅ ሆኖ ያላገቡም ሊሆኑ ይችላሉ። ሳታገባ እንዴት ትወልዳለች ምናምን የሚለውን ነገር ፍራቻ ነው የሚፈጸመው አይደለ? አሁን ከዚህ በፊት የሚያለው እኔ ቁጥር አላቅም ወይ በቃ ቁጥር አይገባኝም ማለት ነው ሁላ ያስባለኝ ነው። ቁጥሩ የዚህ ተማሪ ሆነው ውርጃ እየፈጸሙ ያሉ ተማሪዎች ቁጥር በጣም ነው የሚያስደነግጠው። በጣም ይሄ 72 ሰዓት የሚወሰደው መድኃኒት የሚወስዱትን ታውቁት በጣም ብዙ ነው። አርብና ቅዳሜ በቃ እንደዛ ነው አሉ። ሌላም ደግሞ ወንዶቹ ደግሞ ስሜታቸውን የሚያነሳሱ መድኃኒቶች እንደዚህ ይወስዳሉ ተማሪዎች። እነዚህ ሌላ ቤት አይደለም፣ የኛ ልጆች ናቸው ይሄን የሚያደርጉት፣ ከሰማይ የመጡ ልጆች አይደሉም። እና እንዴት አድርገን ነው የምናስተካክለው? ሊያሳስበን አይገባም ወይ? ሊያስጨንቀን አይገባም ወይ? ቲክቶክ ላይ ብንገባ፣ የትኛውም ቦታ ላይ ብንገባ ሌላ ነገር ላይ ነው ያለነው፣ ሌላ ዓለም ላይ ነው ያለነው። እና አትሊስት ልጆች ያለን ሰዎች ለልጆቻችን ደህንነት፣ ለልጆቻችን የወደፊት ህይወት፣ ለልጆቻችን ጤንነት የምንጨነቅ ሰዎች በጣም ለዚህ ጉዳይ ኮንሰርን ሆነን በየቀኑ ልናወራበት፣ በየቀኑ ልንነጋገርበት፣ ከዛ ደግሞ ምን እናድርግ። ምክንያቱም አንድ ሰው አንድ ልጅን ሙሉ አድርጎ